ክርስቶስ እኮ እኔ የዓለም ብርሃን ነኝ ብሎና ዮሐንስ ምዕራፍ 8:12 ላይ ሐዋርያቱንም የዓለም ብርሃን ናችሁ ብሏቸዋል። ለምን? የዓለም ብርሃን ክርስቶስን ተሸክመውት ስለሚ በሱ እነሱም የዓለም ብርሃን ተብለዋል። አንድ ቅዱስ ስሙ ሲጠራ ገድሉ ሲነበብ ገዳሙ ስንሳለም የክርስቶስ ብርሃን ነው የሚገለጥ። እኛ የገብረ መንፈስ ቅዱስን የራሳቸውን ብርሃን ሞቅን አንልም። የተክለ ሃይማኖትን የራሳቸውን ብርሃን ሞቅን አንልም። የክርስቶስን ብርሃን በእነሱ ማደሪያነት ፀሐይ ዘዘልፈ ያበርድ ይበቅዳል ወኩሎ ተከደነ ሰርጎ ዓለም በስብረት ኪዳን ስናደርስ ማለዳ ማለዳ በቅዱሳን ላይ ዘወትር የሚያበራ ፀሐይ ክርስቶስ ነው። ኪዳን ስናደርስ አለማወቅ ደግሞ ማልዳ ካህናቱ ቁመው ዚዮ ኢየሱስ ክርስቶስ ሰማዕነት ለባህማን ኩኑ ምራም ለውራም ለዲዳዎች አንደበት ለተሰበሩት ምርኩዝ ለደንቆሮች ቃል ኢየሱስ ክርስቶስ እርሱ ነው የሚለው ፀሐይ ዘዘልፈ ያበርድ በቅዱሳን ላይ ሁሉ ጊዜ የሚያበራ ፀሐይ ኢየሱስ። ስለዚህ ቅዱሳን ክርስቶስ ከኛ ጋር እንዲሆን የሚያደርጉ ናቸው። አቡነ አባታችን አቡነ ገብረ መንፈስ ቅዱስ ክርስቶስን ተሸክመው ነው ዝቋላ 100 ዓመት ተዘቅዝቀው ሲጸልዩ 100 ዓመት ባህር ውስጥ የኖሩበት ምክንያት ገብረ መንፈስ ቅዱስን አያውቁም ብለው አይደለም። ከኔ ከገብረ መንፈስ ቅዱስ ጋር ተጣሉ ብለው አይደለም። ወገኖችህን ኃጢአት በላቸው ካንተ ጋር ይታረቁ ብለው ምንድን ነው? ከዚህ በላይ መጽሐፍ ቅዱስ ምንድን ነው? ቅዱሳን አባቶቻችን እና አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው። እንዳለ መጽሐፍ ቅዱስን የአቡነ ገብረ መንፈስ ቅዱስን ገድል አሁን እያነበው ጥቅስ በጥቅስ ባስተያየው ራሳቸው መጽሐፍ የዋህ ናቸው። ለምሳሌ የዋሃን ብፁዓን ናቸው፣ የዋሃን ብፁዓን ናቸው ምድርን ይወርሳሉና አለ። እውነት አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ይራራ ሀዳጌ በቀል ሊገላቸው የነበረው ንጉስ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው 30 ዓመት ያን ንጉስ ማረልኝ ያሉ ነው። አቡነ ገብረ መንፈስ ታዲያ የዋህ ሀዳጌ በቂም የሌለበት ነው። የዋህ ማለት የዋህ ናቸው። ምድርን ይወርሳሉ። አሁን ሊወርሷት ይገባል። በምድር ሁሉ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ተብለው ሊጠሩ ይገባል። ለምን? ብፁዕ የዋህ ገብረ መንፈስ ቅዱስ ስለሆኑ ምድርን ሊወርሱ ይገባል። ብፁዓን ንጹሐነ ልባቸው ንጹህ ነበረ። ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ይኸው ከግብፅ ወደ ኢትዮጵያ ተሰደዱ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ብፁዓን ለይላሃው በእንተ ጽድቅ፣ ስለ ጽድቅ የሚያለቅሱ ብፁዓን ናቸው። ያለቅሱ ነበረ፣ አይናቸው እስኪጠፋ ድረስ ያለቅሳል። ብፁዓን እለ ይርህቡ በእንተ ጽድቅ፣ ስለ ጽድቅ የሚራቡ ብፁዓን ናቸው። 562 ዓመት አለ። ታዲያ ይህንን ስላደረጉ እነዚህ ቅዱሳን በገቡበት 7 ዓመት ይገርማሉ። ተዘቅዝቀው የሚጸልዩ ገመዱን ሰይጣን ሲቆርጥባቸው ቅዱስ ሚካኤል መጥቶ አቅፎ ልተው ወይስ ላስቀር ሲላቸው ተው ይልከስከስ ኃጢአተኛ የሚጸልዩ ድንጋይ ነክሰው ይኖሩ 30 ዓመት ድንጋይ ነክሰው ምሬ የለሃለው ብቻ ሲባሉ ድንጋዩን የተፉ የገዛ ጥርሳቸው እስኪለመልም ድረስ በኋላ እግዚአብሔር በታምራት ሲያለመልም። ይሄ ደግሞ ለሰዎች ተረት ቀልድ ነው የሚመስላቸው። የእግዚአብሔርና የመንፈስ ቅዱስ ነገር ለስጋዊ ሰው ሞኝነት ይመስለዋል አለ ቅዱስ። ለስጋዊ ሰው ገንዘብ ላሰከረው ሰው፣ ምቾት ላሰከረው ሰው፣ የዚህ ዓለም ፍቅር ላሰከረው ሰው መንፈሳዊ ነገር ብትነግሩት እንዲህ ያሉ ተረት ነው የሚለው።